ሊ ጃንግ-ዩክ በፍጥነት ወደ ሆስፒታል ይወሰዳል። እዚያም ዳውን በምትባል አንዲት ቆንጆ ነርስ እንክብካቤ ይደረግለታል። የደከመው ሂዩክ ለአንድ ትልቅ የኢንጂነሪንግ ስራ የሚሆን ፈተናን ለማለፍ ጠንክሮ ከሰራ በኋላ በከፍተኛ ሁኔታ እንደታመመ ይነገራታል። ሂዩክ ፈተናውን ማለፍ ብቻ ሳይሆን ስራውንም አግኝቷል። ዳውን ደህና እንደሚሆን ታረጋግጥለታለች። ሂዩክ በሄፓታይተስ ቢ በሽታ እየተሰቃየ ሲሆን በአጠገቡ ያሉ ሌሎች ታካሚዎች በሽታው ተላላፊ ሊሆን ይችላል ብለው ማመን ይጀምራሉ። የሂዩክ ወላጆች የታመመውን ልጃቸውን ለመጠየቅ ይመጣሉ። ነገር ግን እነሱም የሂዩክ በሽታ ተላላፊ ይሆን ወይ ብለው መጠራጠር ይጀምራሉ። ከሂዩክ ጋር ምንም አይነት አካላዊ ንክኪ ከማድረግም ይቆጠባሉ። ብዙም ሳይቆይ ሂዩክ ከቅርብ ጓደኞቹ መልእክት ይደርሰዋል። እነርሱም ራሳቸው በዚህ በሽታ መያዝ ስለማይፈልጉ እሱን ለመጠየቅ እንደማይመጡ ይገልጹለታል። ዳውን ሄፓታይተስ ተላላፊ እንዳልሆነና ሂዩክ ከጥቂት ቀናት በኋላ ሙሉ በሙሉ ደህና እንደሚሆን ለሌሎች ታካሚዎች በሙሉ ትነግራቸዋለች። እሷ ለሂዩክ እጅግ በጣም ደግ ናት። ሂዩክ በላዩ ላይ ካለው ጭንቀት ሁሉ እንዲገላገል ስትል የሴረም ከረጢቱን ትስማለች። ሂዩክ በምሽት ለሽርሽር ሲወጣ ዳውንን በኮሪደር ውስጥ ሲጋራ ስታጨስ ያገኛታል። ዳውን በዋናዋ ነርስ ፊት ማጨስ እንደማይፈቀድላት ለሂዩክ ትነግረዋለች። በተጨማሪም ዳውን በየቀኑ የ8 ሰዓት የስራ ፈረቃ መስራት ስላለባት በነገሩ ታማርራለች። ሂዩክ በዳውን ጣት ላይ ቀለበት ያስተውላል። ዳውንም የምረቃ ቀለበቷ እንደሆነ ትነግረዋለች። ብዙም ሳይቆይ ዋናዋ ነርስ ትመጣለች። ዳውንም ራሷን ከችግር ለማዳን ሲጋራውን ያጨሰው ሂዩክ እንደሆነ አድርጋ በሱ ላይ ታሳብባለች። በማግስቱ ዳውን ጥፋቱን በሙሉ በሱ ላይ በመጫኗ ሂዩክን ይቅርታ ትጠይቀዋለች። ምክንያቱም በማጨሷ ምክንያት የደሞዝ ቅናሽ ሊደረግባት ይችል ነበር። በዚያ ቅጽበት ጣፋጭ ምግብ እየተመገበ የነበረው ሂዩክ ዳውን ያለ እርሱ ፍቃድ የእርሱን ምግብ መብላት ስትጀምር ይመለከታታል። ሂዩክ በነገሩ ምንም የከፋ አይመስልም። ዳውን ቆይታ ምግብ እንደምትገዛለት ቃል ትገባለች። አንድ ምሽት ዳውን በጣም ስለደከማት በሂዩክ አልጋ ላይ ለጥቂት ጊዜ እንቅልፍ ለመውሰድ ትወስናለች። ሂዩክም ወደ ዳውን መሳብ ይጀምራል። አልፎ ተርፎም ይህንን ለጓደኞቹ ያካፍላል። እንደ ዳውን ያለች ቆንጆ ልጅ ከእርሱ ጋር በመሆኗ ደስተኛ መሆኗን ሂዩክ ማመን ያቅተዋል። ዳውን ሂዩክን በኮሪደሩ ውስጥ ሲያጨስ ትይዘዋለች። ሂዩክ አሁንም በሄፓታይተስ የታመመ በመሆኑ ዳውን ነገሩን በቀላሉ አትመለከተውም። ሂዩክ በስልኩ ላይ ዳግመኛ ላለማጨስ የሚምልበትን መልእክት ይተውላታል። ብዙም ሳይቆይ ሂዩክ እንድትገናኘው ወደ ዳውን መደወል ይጀምራል። የታካሚ ጥሪ መስሏት ብትመጣም አብዛኛውን ጊዜ ሂዩክ የሚደውልላት የሚበላ ነገር አዘጋጅቶላት እሷ እንደምታነብለት የተወችውን መልእክቶች እንድታነብ ነው። ዳውን በሌሊት የምትሰራ ከሆነ ሂዩክ ብርቱካኑን ይተውላታል። በቀን ስራ ደክማት ከሆነ ደግሞ ሾርባ ያዘጋጅላታል። ነገር ግን በአብዛኛው ሂዩክ ዳውንን የሚጠራት እጅግ በጣም በደከማት ቁጥር ጥቂት እንቅልፍ እንድትወስድ ለማድረግ ነው። ሂዩክ አልፎ ተርፎም ከሌላ ታካሚ ማቀዝቀዣ ውስጥ ውድ የሆኑ ማካሮን ጣፋጮችን ሰርቆ ለዳውን በስጦታ ያበረክትላታል። አብረው ምሳ እየተመገቡ ሳለ ዳውን የሴት ጓደኛ እንዳለው ትጠይቀዋለች። ሂዩክም በድንጋጤ ተውጦ የለኝም ይላል። ሌሎች ሐኪሞች በአንድ ወይም በሁለት ቀን ውስጥ ከሆስፒታል እንዲወጣ ሲነግሩት ሂዩክ ገና ከዳውን መለየት ስላልፈለገ መደናገጥ ይጀምራል። በተጨማሪም ዳውን ከአንዱ የስራ ባልደረባዋ ጋር በጣም ተቀራርባ ስታወራ ሲመለከታት በቅናት ይቃጠላል። ከዳውን ጋር ከመለያየቱ በፊት የአበባ ስጦታ ለመስጠት አቅዶ ነበር። ነገር ግን ዳውንን ሲጠራት ዋናዋ ነርስ አብራ በመምጣቷ ሙሉ እቅዱ ይበላሽበታል። ሂዩክ ለዳውን በአግባቡ ሳይሰናበታት ወይም ስልኳን ሳይቀበል ከሆስፒታል በመውጣቱ በነገሩ ጨርሶ ደስተኛ አይደለም። ከጓደኞቹ ጋር በሚሆንበት ጊዜ እንደገና ታሞ ሆስፒታል ለመግባት ተስፋ በማድረግ ጥሬ ስጋን ይመገባል። ሂዩክ ዳውን በፍቅር ሳትወድቅ አትቀርም በሚለው ሀሳብ ላይ ሙጥኝ ብሏል። ሂዩክ የዳውንን የስልክ ቁጥር ለማግኘት በማቀድ ወደ ሆስፒታል ያመራል። ቁጥሯን በትክክል ሊያስታውስ ሲል ዋናዋ ነርስ ትመጣበታለች። ሂዩክም ወዲያውኑ አካባቢውን ለቆ ለመውጣት ይገደዳል። ሂዩክ ወደ ቤት ተመልሶ የዳውንን ስልክ ቁጥር ለማስታወስ ይሞክራል። ያወቃትን ግማሽ ቁጥር በመጠቀም የተለያዩ ጥምረቶችን ከሞከረ በኋላ ሂዩክ በመጨረሻ ወደ ዳውን መደወል ይሳካለት። ሂዩክ ለዳውን ያለውን ፍቅር ለመግለጽ ጊዜ ያለው ዳውን ሙሉ በሙሉ ለብቻዋ ስትሆን ሂዩክን ወደ ቤቷ ትጋብዘዋለች። ሂዩክ የአባቱን መኪና ይዞ ወደ ዳውን አፓርታማ ይፈጥራል። የሂዩክ አባት ያለ ፈቃዱ መኪናውን በመውሰዱ በሂዩክ ላይ በጣም ይቆጣል። ሂዩክ ዳውን አፓርታማ ይደርሳል። በፊቷም ያፍራል። ጨዋታ ለመጀመርም ይጨነቃል። ይበልጥ እየተረበሸ ሲመጣ ሂዩክ ለመሄድ ይወስናል። ነገር ግን ዳውን ሌሊቱን አብሮ እንዲተኛ ትጋብዘዋለች። ሂዩክ እንደተባለው ያደርጋል። ሁለቱም ጥሩ የምሽት እንቅልፍ ያሳልፋሉ። በማግስቱ ጠዋት ሂዩክ የተቃጠለ አምፖል ይጠግናል፣ ቆሻሻ ያወጣል፣ አልፎ ተርፎም ቁርስ ያዘጋጃል። ዳውን ለእሷ የእውነት ስሜት እንዳለው ለማረጋገጥ ሂዩክ ባደረገው ጥረት ትነካለች። ዳውን ለጥቂት ጊዜ ከሂዩክ ጋር ትሳሳማለች።
በሚቀጥሉት ጥቂት ቀናት ውስጥ ህዩክ ዳውንን በስራዋ ያግዛት፣ በአዲሱ ህይወትም ይደሰት። ምንም እንኳን ወላጆቹ እሱ የፍቅር ግንኙነት ውስጥ መሆኑን ገና ባያውቁም፣ ህዩክ አንዳንድ ጊዜ በአጠገቧ በሚሆነው የዳውን የስራ ባልደረባ ይቀናል። ቀለበቷ የት እንዳለ ሲጠይቃት ዳውን እንደጠፋባት ለህዩክ ትነግረዋለች። ዳውን ወደ ጄዱ ደሴት የሚደረግ የእረፍት ጊዜ ጥቅል ስጦታ ይደርሳታል። ህዩክም አብሯት እንዲሄድ ትፈልጋለች። ህዩክ እና ዳውን የሚመሳሰሉ ሸሚዞችን ለመግዛት ይሄዳሉ። ነገር ግን ህዩክ ለእርሱ የሚሆን ትክክለኛ መጠን ማግኘት ስላልቻለ ግዢውን ማጠናቀቅ አልቻለም። ህዩክ ወደ ጄዱ ደሴት ለሚደረገው በረራ አውሮፕላን ማረፊያ ይደርሳል። ለእርሱም ከፍተኛ መገረም ዳውን ከእርሷ ጋር የሚመሳሰል የስፖርት ጫማ ለህዩክ ስጦታ ትሰጠዋለች። ህዩክ በከፍተኛ ሁኔታ ይደሰታል። በሚቀጥለው የገና በዓል ወደ ጄዱ ደሴት የሚደረገው ቀጣይ ጉዞ ክብደት ለመቀነስ ቃል ይገባል። ህዩክ በገባው ቃል መሰረት አብዛኛውን ክብደቱን ይቀንሳል። ህዩክ አሁን እጅግ በጣም ማራኪ የሆነ የሰውነት ቁመና ያለው ሲሆን ከምን ጊዜውም በላይ ያምራል። ህዩክ እና ዳውን እንደተለመደው በህይወታቸው እየተደሰቱ፣ ህዩክ በስራውም ረገድ በጥሩ ሁኔታ ላይ ያለ ይመስላል። ህዩክ በሲኦል ወደሚገኝ እጅግ በጣም ትልቅ ኩባንያ እንደተዘዋወረ በስራ አለቃው ይነገረዋል። ዳውንን እና ከተማውን ጥሎ ለመሄድ ቢያቅማማም ህዩክ ይህ ነገር ለእርሱ የስራ እድገትና ለዳውን መልካም ሊሆን እንደሚችል ስላመነ ይህንን ትልቅ እድል ማጣት አልፈለገም። ህዩክ ይህ እድል ለሁለቱም እጅግ አስደናቂ አጋጣሚ በመሆኑ ሊተወው እንደማይችል ለዳውን ይነግራል። ዳውን በህዩክ ነገር ትጠራጠራለች። ምክንያቱም እሺ ከማለቱ በፊት ይህንን ነገር ከእርሷ ጋር መወያየት ነበረበት ብላ ታምናለች። ህዩክ በአዲሱ መኪናው ዳውንን ያስደንቃል። ሁልጊዜ የአባቱን መኪና መዋስ ስለሰለቸው የራሱን መኪና ለመግዛት እንደወሰነ ይነግራታል። ነገር ግን ህዩክ አዲስ መኪና የገዛበት ዋናው ምክንያት ያለ ዳውን መኖር ስለማይፈልግ በየቀኑ ወደ ሲኦል እየተመላለሰ ለመስራትና ማታ ማታ ወደ እርሱና ወደ ዳውን አፓርታማ ለመመለስ ስላቀደ ነው። በተጨማሪም ህዩክ የድሮ ቀለበቷ ስለጠፋባት ለዳውን አዲስ ቀለበት በስጦታ ያበረክትላታል። ህዩክ ወደ ሲኦል ለመሄድ ይዘጋጃል። በመንገድ ላይ ሳለ በየቀኑ ወደ ስራ በመሄድ የደከማቸውን ሰዎችን ይመለከታል። ሰዎች በስራ ምክንያት ይህንን ያህል ሊደክማቸው እንደሚችል ማመን ስላልቻለ ህዩክ ያፌዝባቸዋል። ህዩክ ወደ አዲሱ ቢሮ ሲደርስ ከአንዱ ሰራተኛው ቢሮ የት እንደሆነ ይጠይቃል። ያ ምስጢራዊ ሰራተኛም ለህዩክ ወደ ቢሮ የሚወስደውን መንገድ ያሳየዋል። ህዩክ ራሱን ለአዲሶቹ የስራ አለቆቹ ያስተዋውቃል። እንዲሁም ለቋሚ የስራ መደቡ ከህዩክ ጋር ለምትወዳደረው ቦዮንግ ይተዋወቃል። የቀድሞ አለቃው ስራውን የሚያገኘው እሱ ብቻ እንደሆነ ነግሮት ስለነበር ህዩክ በጣም ይናደዳል። የቀድሞ አለቃውም በስልክ ይደውላል። አለቃውም ለኩባንያው ያለው ብቃት ለማረጋገጥ አሁን የበለጠ ጠንክሮ መስራት እንዳለበት ለህዩክ ይነግረዋል። ህዩክ ቦዮንግን ጠንካራ ተወዳዳሪ ሆና ያገኛታል። እናም የቋሚ ስራ መደቡን ሙሉ በሙሉ የእርሱ የሚያደርግበትን መንገዶች ማሰብ ይጀምራል። ዳውን የስራ አለቆቹ ለእርሱ የበለጠ አድናቆት እንዲኖራቸው የሚያደርግ አንድ ነገር መስራት እንዳለበት ለህዩክ ትነግረዋለች። ህዩክ በቢሮ ውስጥ ላለ ሰው ሁሉ ቡና የመግዛት ሀሳብ ያመጣል። ነገር ግን ቦዮንግ በመንገዱ ላይ ትገባለች። ህዩክ የእርሷን እርዳታ ባይጠይቅም እንኳን ቡናውን ለሰራተኞቹ በሙሉ ለማከፋፈል ትወስናለች። በዚህም ምክንያት ቦዮንግ ሙሉ ምስጋናውን ትወስዳለች። በኩባንያ ውስጥ ያለው መላ ቡድን ለአዲስ ድልድይ የሚሆን ዲዛይን በመስራት ላይ ይገኛል። ቦዮንግ ህዩክን ለማሳሳት ማንኛውንም ነገር ትሞክራለች። ህዩክም በፈጠረችው ወጥመድ ውስጥ ይወድቃል። ይህም በአለቃው እንዲሰደብ ያደርገዋል። ህዩክ በቦዮንግ ነገር ይበሳጫል። ዳውንም በሚቀጥለው ጊዜ ብልጥ ለመሆን ስትሞክር እሷን የሚያገኝበትን ብልጫ እንዲወስድባት ትመክረዋለች። ለአዲሱ ድልድይ ዲዛይን ማቅረቢያ የሚሆንበትን ጊዜ ይደርሳል። በመጀመሪያ ጠንካራ ዲዛይን በመስራቱ መላው ቡድን ይወደሳል። ነገር ግን ህዩክ በደስታው መካከል ጣልቃ በመግባት በሱናሚ ቢመታ ድልድዩ ሊናድ እንደሚችል ይናገራል። ምርመራዎች ሲደረጉ ህዩክ ትክክል መሆኑ ይረጋገጣል። ህዩክ ቦዮንግን ያን ያክል ጎበዝ እንዳትመስል ማድረግ በመቻሉ ይደሰታል። የኩባንያው መሪ ኩባንያው የእነርሱን እውነተኛ አቅም ማወቅ እንዲችል አዲሶቹን ሰራተኞች ቦዮንግንና ህዩክን በአንድ ላይ በማጣመር የድልድዩን ዲዛይን እንደገና እንዲሰሩ ይወስናል። ህዩክ ቦዮንግን ይበልጥ ለማበሳጨት የተቻለውን ሁሉ ይሞክራል። በየጊዜውም የበላይነቱን ማግኘት ይሳካለታል። ህዩክ ለስራው ያን ያህል ትኩረት ያልሰጠ ሲሆን ቦዮንግ ግን እንቅልፍ ለመተኛት ወይም ለመታጠብ እንኳን ፈቃደኛ እስከማትሆን ድረስ እጅግ በጣም ጠንክራ እየሰራች ነው። ህዩክ ወደ አፓርታማው ይመለሳል። ቦዮንግን በስራ አስፈጻሚዎች ፊት እንዴት ማዋረድ እንደቻለ ለዳውን ለመናገር ይጓጓል። ነገር ግን ይህንን ከመናገሩ በፊት ከቢሮ ወደ አፓርታማው በሚደረግ ረዥም መንገድ በመዛሉ እንቅልፍ ይወስደዋል። በማግስቱ ህዩክ ወደ ቢሮ እየተመለሰ ሳለ ህይወቱ ልክ በከፍተኛ የስራ ጫና ምክንያት እንደሚደክማቸውና ቀድሞ የፌዝባቸው የነበሩ ሌሎች ሰዎች ህይወት እየሆነ መምጣቱን ያስተውላል። ዳውን ህዩክን በየቀኑ ወደ አፓርታማው መመላለስ እንደሌለበት
እና ከአሁን በኋላ በሳምንቱ መጨረሻ ቀናት ብቻ መምጣት እንደሚችል ሀሳብ ታቀርባለች። ቦዮንግ የድልድዩን ዲዛይን እንደገና በመስራቱ ስራ ላይ ዝላለች። ከህዮክ ጋር ከተጣመረችበት ጊዜ ጀምሮ አንድም ቀን እረፍት አልወሰደችም። በሌሊት እየሰሩ ሳለ መብራት ይጠፋል። ህዮክ ችግሩን ሊፈታ የሚችል ሰው ለመፈለግ ይሞክራል። በመጀመሪያውም ቀን ያገኘውን ያንን ሚስጥራዊ ሰራተኛ ያገኘዋል። ሰራተኛው ዝላ ወደ ደከመችው ቦዮንግ እየጠቆመ ህዮክ ከፊቱ ያለውን ማንኛውንም አጋጣሚ በአግባቡ እንዲጠቀምበት ይመክረዋል። ህዮክ ወደ ቤቱ እየሄደ እንደሆነ ለቦዮንግ ይነግራታል። ቦዮንግ ግን ስራውን በሙሉ ብቻዋን እየሰራች እንደሆነና ህዮክ አንድም ጊዜ እንኳን እንዳልረዳት በመግለጽ በህዮክ ላይ መጮህ ትጀምራለች። ህዮክ በቦዮንግ ሁኔታ ያዝናል። እንዲሁም የቦዮንግን የስራ ህይወት አስቸጋሪ በማድረጉ ረገድ ነገሩን ትንሽ አጋኖት እንደነበር ማሰብ ይጀምራል። ህዮክ ቦዮንግን የድልድይ ዲዛይን እንደገና በመስራቱ ረገድ ያግዛል። ሁለቱም ሱናሚን መቋቋም የሚችል ዲዛይን መስራት ይሳካላቸዋል። የስራ አለቆቹ የሁለቱን ጥምረት ያደንቃሉ። ኩባንያውም ወደፊት በሌሎች አዳዲስ ፕሮጀክቶች ላይ አብረው እንዲሰሩ በጉጉት ይጠብቃል። በኩባንያው የእራት ግብዣ ወቅት ህዮክ ዳውንን ለማግኘት ቀድሞ ለመውጣት ተስፋ ያደርጋል። ቦዮንግ ግን ከመጠን በላይ አልኮል ትጠጣለች። ህዮክ ወደ አፓርታማ ይመለሳል። እንደተለመደውም በረዥሙ ጉዞ ምክንያት ደክሞታል። ዳውንን አፓርታማ ውስጥ አያገኛትም። ነገር ግን ቆይቶ የመስራት ፈቃዷ ስለተቀየረ በሌሊት ለመስራት እንደተገደደች ከእርሷ ይረዳል። በተጨማሪም ህዮክ የተቃጠለውን አምፖል እንዲቀይርላት ትጠይቀዋለች። ነገር ግን ህዮክ እጅግ በጣም ዝሎ ስለነበር ሊቀይረው አይችልም። በማግስቱ ጠዋት በስራ ቦታ አለቃው ቦዮንግንና ህዮክን ይበልጥ ያበረታታቸዋል፣ ያደንቃቸዋል፣ እንዲሁም መልካም ስራቸውን እንዲቀጥሉበት ይነግራቸዋል። ቦዮንግ ከህዮክ ጋር መስራት ደስ እንደሚላት ትናገራለች። ህዮክም እሱም ለእሷ ተመሳሳይ ስሜት እንዳለው ይጨምራል። በሚቀጥሉት ጥቂት ቀናት ውስጥም ህዮክና ቦዮንግ በአዲስ ፕሮጀክት ላይ በጣም ተቀራርቦ አብረው መስራት ይጀምራሉ። ሁለቱም አብረው በማሳለፋቸው የተደሰቱ ነው። ነገር ግን በተመሳሳይ ጊዜ ዳውን በህዮክ ሙሉ በሙሉ ችላ እየተባለች ነው። ወደዚህ ኩባንያ ከመጣበት ጊዜ ጀምሮ ህዮክን እየተከታተለው ያለው ያ ሰራተኛ ወደ ቦዮንግ ዘንበል እንዲል ዘወትር ያደርገዋል። ቦዮንግ ከህዮክ ፍቅር ሳይዛት አይቀርም። የሚቀጥለው ፕሮጀክት ከቀድሞ የበለጠ ስኬታማ ይሆናል። የኩባንያው ስራ አስፈጻሚዎች ሁለቱ በመኖራቸው ደስተኞች ናቸው። ቦዮንግ በዚያኑ ምሽት አብረው እራት እንዲበሉ ሀሳብ ታቀርባለች። ህዮክም በነገሩ ሙሉ በሙሉ ይስማማል። ጣፋጭ ምግብ እየተመገቡ ሳለ ዳውን ደህና መሆኑን ለማረጋገጥ ወደ ህዮክ ትደውላለች። ከቦዮንግ ጋር ብቻውን እራት እየበላ መሆኑን መናገር ስላልቻለ ህዮክ ከመላው ኩባንያ ሰራተኞች ጋር ምግብ ቤት እንዳለ በመዋሸት ይነግራታል። ዳውን ወደ ቤት ስትመለስ ህዮክ እንድታስተካክለው የጠበቀችውን አምፖል እንዳልቀየረ ትረዳለች። በአንድ አዲስ ፕሮጀክት ላይ እየሰሩ ሳለ መብራት እንደገና ይጠፋል። ቦዮንግም ወደ ህዮክ የፍቅር ስሜት የምታሳይበትን ሙከራ የምታደርግ ትመስላለች። ህዮክን ሲሰልለው የነበረው ሰራተኛ ህዮክ ተመሳሳይ ነገር እንዲያደርግ ይፈልጋል። ለዳውን ሙሉ በሙሉ ታማኝ በመሆን ህዮክ በድንገት ጥሏት ይወጣል። ህዮክ ወደ ቤት ሲመለስ ዳውንን በተበሳጨ ስሜት ውስጥ ያገኛታል። ህዮክ አምፖሉን ባለመቀየሩና እሷን ከማግኘት ይልቅ ሁልጊዜ ቤት መጥቶ ለማረፍ ብቻ በማሰቡ ተበሳጭታለች። ህዮክ እረፍት ስለሚያስፈልገው በአሁኑ ሰዓት ማውራት እንደማይፈልግ ይናገራል። ነገር ግን ለከፍተኛ ድንጋጤው ዳውን እርጉዝ መሆኗን ይረዳል። ይህን ያህል በፍጥነት ልጅ መውለድ ስላልጠበቀ ህዮክ ስለ ዳውንና ስለ ወደፊት ህይወታቸው ይጨነቃል። ዳውን ወደ ሕክምና ክሊኒክ በመሄድ በእውነትም እርጉዝ መሆኗን ታረጋግጣለች። ህዮክ በዚህ ዜና ላይ ያን ያህል ደስተኛ ሆኖ አይታይም። በዚህም ምክንያት በቢሮ ውስጥ ለስራው ብዙም ትኩረት አይሰጥም። ህዮክና ዳውን ወደ ሕክምና ክሊኒክ ይሄዳሉ። ሁለቱም ልብ የሚሰብር ውሳኔ ይወስናሉ። ጽንሱን ያስወርዳል። ህዮክ ሙሉ በሙሉ ምንም ስሜት እንደሌለው ሰው ሆኖ ይታያል። ዳውን ግን በዚህ ሁኔታ በጣም ስትጎዳ ስሜቷን ጠብቃ ለመቆየት ትጥራለች። ህዮክ በዳውን ጤና ላይ ትኩረት ማድረግ እንዲችል ከቢሮ ጥቂት ቀናት እረፍት ለመውሰድ ይወስናል። ዳውን ግን በአጠገቧ እንዲሆን ስላልፈለገች ወደ ስራው እንዲሄድ ታስገድደዋለች። ህዮክ ትዕዛዟን በመከተል ወደ ስራው ይመለሳል። ህዮክ እስከ ምሽት ድረስ ይሰራል። ወደ ቤት በሚደርስበት ጊዜ የመዛሉ ሁኔታ ያው ቢሆንም በተቻለው ፍጥነት ወደ ዳውን ለመድረስ ተስፋ ያደርጋል። በገና በዓል ወደ ጄዱ ደሴት ለመሄድ አሁንም ፍላጎት እንዳለው ስትጠይቀው ህዮክ አጥጋቢ ምላሽ አይሰጣትም። ቦዮንግ ባለፉት ጥቂት ወራት ውስጥ በጥሩ ሁኔታ እየሰሩ ስለነበር በህዮክ ነገር ያዘነች ትመስላለች። ህዮክ በሲኦል ጥቂት ረዘም ላለ ጊዜ በመቆየት በስራው ላይ ትኩረት ለማድረግ ይወስናል። ብዙም ሳይቆይ ቦዮንግና ህዮክ እንደ ጠንካራ ጥንድ ማራኪነታቸውን መልሰው ያገኛሉ። ግብይት እያደረጉ ሳለ ህዮክ ዳውንን ሙሉ በሙሉ ይሸሻታል። ትንሽ እንኳን ጉጉት አያሳይም። የሚበላ ነገር ለመግዛት በመኪና ከመሄዳቸው በፊት ዳውን ህዮክ እሷን ሙሉ በሙሉ ችላ በማለት የተነሳ በጣም ታዝናለች።
ሄዮክ ሊያጽናናት ይሞክራል፣ ነገር ግን በእውነተኛ ስሟ ፈንታ ቦዮንግ ብሎ በመጥራት ትልቅ ስህተት ይፈጽማል። ይህ ለዳውን ሄዮክ ከቦዮንግ ጋር የፍቅር ግንኙነት ሊኖረው ይችላል የሚል ከባድ ጥርጣሬ ውስጥ ይከታታል። ቦዮንግ በእውነት ማን እንደሆነ ስትጠይቀው ሄዮክ ከበስተጀርባዋ ከቦዮንግ ጋር ያማግጣል ብላ እየጠረጠረችው እንደሆነ ዳውንን ይጠይቃታል። ዳውን ሁለቱም ልጃቸውን ያስወረዱት ሄዮክ ሌላ ሴት ፍለጋ እንዲሄድ እንደነበር እያለቀሰች ትናገራለች። ሄዮክ ራሱን ማብራራት ወይም መከላከል ስላልፈለገ ቀድሞ ወደ ሴዮል ለመሄድ ይወስናል። ሄዮክ ወደ ስራው ይመለሳል። ቦዮንግ ወደ እሱ ትንሽ ለመቀራረብ ስትሞክር ሁለቱም ይሳሳማሉ። ይህ በሁለቱ መካከል ወደ ላቀና የጠነከረ የፍቅር ግንኙነት የሚያመራ ሲሆን ሄዮክ ከአሁን በኋላ ቅድሚያ የሚሰጣቸውን ነገሮች ከዳውን ወደ ቦዮንግ ለመቀየር ይገደዳል። ሄዮክ ለጄዱ ደሴት ስለቆረጣቸው ትኬቶች የማስታወሻ መልእክቶች መድረስ ይጀምሩለታል። ነገር ግን ከዳውን ጋር ከተለያዩ ቆየት ስላሉ በትኬቶቹ ምን ማድረግ እንዳለበት አያውቅም። በመጨረሻ የቦዮንግና የሄዮክ ስራ ቋሚ መሆን አለመሆኑ የሚታወቅበት ቀን ይደርሳል። ነገር ግን በኩባንያ ውስጥ ያሉት ነባር ቋሚ ሰራተኞች የቦዮንግንና የሄዮክን ስራ በራሳቸው ስም እንደወሰዱት ይታወቃል። ከሁለቱ አንዳቸውም ቢሆን የሙሉ ጊዜ ቋሚ ስራ እድል አላገኙም። ሄዮክ ስራውን ባለማግኘቱ ልቡ ይሰበራል። እንዲሁም ዳውንንም ጭምር ሊያጣት ምንም አልቀረም። ቦዮንግ ለተጨማሪ ትምህርት ወደ ውጭ ሀገር ለመሄድ እያሰበች እንደሆነ ትናገራለች። ሄዮክ በድንገት የጄዱ ደሴት ትኬቶቹን ያስታውሳል። ከዳውን ጋር ያለውን ግንኙነትን ለማስተካከል ይወስናል። አንድ ጊዜ ለዳውን ሰጥቷት የነበረውን ቀለበት ይዞ ወደ አውሮፕላን ማረፊያው ይፈጥናል። ዳውንን ሲመለከታት ወደ እርሷ ይሮጣል። ነገር ግን ከሌላ ሰው ጋር ተጋጭቶ ይወድቃል። በታሪክ ውስጥ ከዳውን ጋር የነበሩ ሁለት ጃንግ ሁንግ የተባሉ ሰዎች እንደነበሩ ግልጽ ይሆናል። አንደኛው ዳውን ሆስፒታል ውስጥ እንክብካቤ ያደረገችለት ከመጠን በላይ ውፍረት የነበረው ሊ ጃንግ ሁንግ ሲሆን፣ ሌላኛው ደግሞ ከዳውን ጋር የጠበቀ የፍቅር ግንኙነት የነበረው ጃንግ ሁንግ ነው። ዳውን ልክ እንደ መጀመሪያው ሊ ሁሉ ሆስፒታል ውስጥ እያለች ከጃንግ ሁንግ ጋር በፍቅር ወድቃ ነበር። ዳውን በሆስፒታል ውስጥ ከሊ ጋር በነበረችበት ጊዜ እርጉዝ እንደነበረች ሲሆን ይህም ለድንገተኛ የምግብ ፍላጎቷና ለድንገተኛ መዛሏ ማብራሪያ ይሆናል። ልጇን ካጣች በኋላ ዳውን ከሊ ጋር የፍቅር ግንኙነት ለመጀመር ወሰነች። በኋላ ላይ ከጃንግ ሁንግ ጋር ተመሳሳይ ስም ስላለው ነገሩ ቀላል ስለነበር የጄዱ ደሴት ትኬቶችን ለሊ ሰጠችው። ጃንግ ሁንግ በዳውን ክህደት የተነሳ ደንዝዞ ይቀራል። ወደ ቦዮንግም ተመልሶ ከዳውን ጋር የነበረው ግንኙነት ሙሉ በሙሉ ከመስመር የወጣበትን ትክክለኛ ቅጽበት ለማሰብ ይሞክራል። ቦዮንግም ወደ ጄዱ ደሴት የሚወስዱትን ትኬቶች አሸንፋለች። ጃንግ ሁንግ ለቦዮንግ የፍቅር ጥያቄ ቢያቀርብላትም እሷ ግን ገና እዚህ ደረጃ ላይ አልደረስንም በማለት ጥላው ትሄዳለች።